ጋይስ እንዴት አመሻችሁ? ሰላም ናችሁ ወይ? ያው በሾርት እንዳያችሁት መሰረት ሰዓቴን ጠብቄ መጥቻለሁ ማለት ነው። እና ምን ልላችሁ መሰላችሁ የፈለግኩትኝ ራሴን ማሸነፍ እንዴት እንደከበደኝ ልነግራችሁ አልችልም ነው የምላችሁ። በ2018 አንድ ቻናል ለመጀመር አስቤ ነበር። ምንድነው እሱም በጠዋት ተነስቶ ሻወር መውሰድ እና ይሄ ነው በጣም እየከበደኝ ያለው። በነገራችን ላይ በጣም የሚከብደው ነገር ምን ታውቃላችሁ? በቃ ራስን ማሸነፍ ነው። በዚህ ቻናል የሚከብደው ነገር በቃ ልክ ራስን ስታሸንፍ ምንም አይገራልህ ነገር አለ። ጥሩ ስራ በሉት፣ ማንበቡን በሉት፣ በሃይማኖት ለመጠንከሩ በሉት፣ ልክ ራስን ስታሸንፍ የማይገራልህ ነገር የለም ነው የምላችሁ። እና በዚህ ሰሞን ይሄን ቻናል ለመጀመር አሰብኩና አላርም በሞላ አላርሙን እሰማለሁ፣ እዘጋውና እንደገና እነሳለሁ፣ እንደገና ራስን ማሸነፍ በጣም ኮንተንት የሆነ ቲንግ ነው። እና ብዙ ስኬታማ የምታውቋቸው ሰዎች በጠዋት ራሳቸውን የማሸነፍ እድላቸው መቶ አንድ እንደሆነ ብዙዎቻችሁ ታውቃላችሁ ብዬ ተስፋ አድርጋለሁ። እና ምን መሰላችሁ ከበደኝ ነው የምላችሁ ራስን ማሸነፍ። ራሴን ማሸነፍ በጣም ይከበደኝ። እንዲህ ጧት አልነሳም ያልኳችሁ እኮ ነው። እናንተ እኮ አልገባችሁም። የመለወጥ ያለኝን ፍቅር አልገባችሁም ነው የምላችሁ። ባይ ዘ ወይ ወደ ለውጥ መሄድ ከጀመርኩ 3 ዓመት ሆኖኛል። እና በዚህ 3 ዓመት ምን አይነት ለውጥ አመጣች የሚለውን እሱን ተውት፣ በሌላ ጊዜ እናወራለን። ሌላ ሰዓት ገጭተን እና አዳምጣለሁ። በቃ ራስን ለማሸነፍ የሚያደርጉ ነገሮችን አዳምጣለሁ። ከነስፓየር በሉት፣ ከዮናስ ሞህ በሉት፣ ከምን በሉት፣ ከፖድካስት በሉት፣ ከመሪ ፖድካስት፣ ከማንይዟል ከብዙ ነገሮች ብቻ አዳምጣለሁ። እናንተ እስኪ ከዚህ ሌላ ደግሞ የተሻለ የምታውቁት ነገር ካለ ደግሞ ጣል ግን በጣም ራሴን ማሸነፍ እና ወደ ለውጥ መሄድ በጣም ነው የምፈልገው ነው የምላቸው እና ኢንስፓየር እንዳደርጋችሁ ምን እፈልጋለሁ ወደፊት። ኦፍ ኮርስ ይሄ ነው የኔም ዓላማ። እኔ ባይ ዘ ወይ ብዙም መካሪ ነኝ ብዬም አላስብም። ስቶሪ ነው የምለቀው ብዬ ነው የማስበው። እንግዲህ እስኪ እናያለን። እየሄድን ቀስ በቀስ መካሪ እንደምንሆን እንደማንሆን እና ታይ በጣም ነው የከበደኝ ራሴን ማሸነፍ። እናንተ ጋርስ እንዴት ነው? አስባለሁ ዛሬ ይሄን ማድረግ አለብኝ፣ እንግሊዝኛ መማር አለብኝ፣ አጠናለሁ ምናምን ላላ በቃ ማታ ላይ የለውም ድቅ እላለሁ ትንት እንዲህ በጣም ነው ከባድ ነው ራስን ማሸነፍ። እናንተ ጋርስ እንዴት ነው? ይሄ ነው ለዛሬ ያለኝ ቪዲዮ። በሌላ ቪዲዮ እስከምንገናኝ ድረስ አንድ